ሰላም ጋይስ፣ ዛሬ የማሳያችሁ የዶሮ አገነጣጠል ነው። የሀበሻ ዶሮ አገነጣጠል ሳይሆን ለአረቦች የዶሮ አገነጣጠል አራት ቦታ ነው የሚሆነው። አንድ ዶሮ አራት ቦታ ነው። ይህን ቂጡን ይጠቃለ ከዛ በኋላ ይሄንን እንደዚህ አቆመውና ይሄን ፓርት በዚህ ሰነጥቃለሁ ማለት ነው። አራት ቦታ ነው። ዶሮ ለበዓል ለምናምን በአመት ምናልባት በዓላቶች የተቆጠሩ ነው የሚያገር ዶሮ የምታረገው። አረብ ሀገር ግን በየቀኑ ከዶሮ ጋር ነው ትግል። አሁን ይሄንን የምፈልገው መግላይ ለማድረግ ነው። አንድ እግር ነው ኦልሬዲ ይህንን ለመግላይ ነው የምጠቀመው። ለምሳሌ ይህንን በተመሳሳይ በተመሳሳይ ምንም አያስቸግርም። የአረብ ሀገር የዶሮ አገነጣጠል በጣም የሚገርመኝ እኔ አንዳንድ ጊዜ ይህንን በዓል ሀገሬ ይዤ ገብቼ እንትን እንዳለን እንዴት ነው አሁን እኔ ለብዙ አመት ይህንን ዶሮ ስለመጠን የኖርኩትና በቃ አንዳንድ ጊዜ አሁን ኢትዮጵያ ገብቼ አሰራሩ የምግብ አሰራሩ ምናምኑ ይቸግረኛል ብዬ አስባለሁ። ምክንያቱም የማስበው አሁን ጭንቅላቴ ውስጥ ያለው ምንድን ነው የአረቦቹን የምግብ አሰራር ስለሆነ ማለት ነው። የሀበሻ ሲሆን ግን ይህንን ሁለት ቦታ ነው የምናደርገው። ይሄ ደግሞ እንደዚህ ሳይሆን ይሄ ክንፉ ከዚህ ጋራ እንደዚህ ተሰንጥቆ እንደዚህ ይወጣል ማለት ነው። የሀበሻ ሲሆን ማለት ነው መላላጫ ብለን እንለዋለን። ይሄ ግን በጣም ሰደር ነው። አንድ ሙሉ ግን ነው በጣም ከባድ ነው። ጥብስ ነው ማለት ነው። የዶሮ አገነጣጠል አንዳንዴ አዳዲስ ቪዲዮዎች ከኢትዮጵያ ስትመጡ እንደዚህ ስሩ ምናምን ስትባሉ ከቸገራችሁ እንደዚህ እያያችሁ ቪዲዮ እያያችሁ መለማመድ ትችላላችሁ። አሁን በሎሚ ዘፈዝፈዋለሁ ማለት ነው። ባይ ባይ። ከወደዳችሁ ላይክ፣ ሰብስክራይብ አድርጉኝ። ወዶች አዲስ ነኝ፣ አበረታችሁኝ። ባይ